ሰላም ሰላም ውድ የህያው ቤተሰቦች እንደምናችሁ። ይህ ተማሪ የተሰኘው ዝግጅታችን ነው። በዚህ ዝግጅታችን ላይ ከባድ የሚመስሉ ርዕሶችን ቀለል ባለ መልኩ በማስተማር ትምህርታችሁን እንድትወዱት እናደርጋለን። ከትምህርታችሁ ጋር የተጣላችሁ ካለን ዘና አድርገን በማስተማር እንድትወዱት እናደርጋለን። ከዛ በፊት ግን ማትስ ምንድን ነው ይመስላችሁ? በተለይ ሴቶች ለምንድን ነው የምትፈሩት? ግን ማትስ ሲባል ኤክስ ዋይን ሁል ጊዜ መፈለግ ነው የሚታያችሁ? ግራፎችን ሁል ጊዜ ማሰብ ነው የሚመጣላችሁ? አይደለም። ዓለም የሚተዳደረው በምን ይመስላችኋል? በፕሬዝዳንት አይደለም። ዓለም የሚግባባው በእንግሊዝኛ ይመስላችኋል? አይደለም። እስቲ ተፈጥሮ በምን የሚገለጽ ይመስላችኋል? በማትስ እኮ ነው። በቁጥሮች የተለያዩ ኮዶች፣ የተደበቁ ሚስጥሮችን ሁሉ መግለጽ ትችላላችሁ። ቁጥሮችን በመጠቀም የምትገልጹበት ዘና የሚያደርጋችሁ ትምህርት ነው። ይህን ትምህርት ከኔ ከሶስና እምሻው በሚሊዮን ፕሮግረስ አካዳሚ ውስጥ የአስረኛ ክፍል ተማሪ ነኝ። በዛሬው ጊዜያችን የምናየው የማትስ ዩኒት 5 ስለ ሰርክል ነው። ስለዚህ ቀለል ባለ መልኩ አስረዳችኋለሁ። Stay with me now. Let's go. ስለ ፐርፌክሽን እናውራ። በዓለም ላይ ምን አይነት ፐርፌክት ነገር ያለ ይመስላችኋል? አስባችሁ ታውቃላችሁ? እስቲ ራሳችሁን ስትበሉበትን ሳህን አስቡ። ወንዶች የምትጫወቱበትን ኳስ እስኪ አስቡት። እንዲሁም ደግሞ እስቲል እኔ ላይ ያለውን ቁልፍ አስቡት። ምን ይመስላችኋል? ዛሬ ማስተምራችሁን የገመታችሁት ይመስለኛል። አግኝታችሁታል። ዛሬ ማስተምራችሁ ስለ ሰርክል ይሆናል። እሺ አሁን ደግሞ ዴፊኒሽን ኦፍ ሰርክል እናያለን። ሰርክል ኢዝ ዘ ሴት ኦፍ ፖይንትስ። እዚህ ላይ ምን ማለት ነው ስንል በማትማቲክስ ህግ የተለያዩ ሼፖች ወይም ደግሞ ሁሉም ሼፖች በምናያቸው ሰዓት ለምሳሌ ሬክታንግል ሊሆን ይችላል፣ ሮምበስ፣ ትሪያንግል የተለያዩ ሼፖች በሙሉ የሚሰሩት ከምን እንደሆነ ታውቃላችሁ? ከነጥቦች ስብስብ ነው። ልክ ባዮሎጂ እንደሚለን እኛ ሰዎች የተሰራ ነው ከሴሎች ወይም ከህዋሶች ስብስብ እንደሆነ ሁሉ ማለት ነው። ሶ ሰርክል ኢዝ ዘ ሴት ኦፍ ፖይንትስ ኤንድ ኦል አት ዘ ሴም ዲስታንስ ፍሮም ሴንትራል ፖይንት። ይህ ምን ማለት ነው ስንል ለምሳሌ አንድ መነሻችን ወይም ደግሞ ቋሚ ከሆነች ነጥብ ጀምረን እስከዚህ ድረስ ብናሰምር ወይም ደግሞ እናንተ የፈለጋችሁትን መሰየም ትችላላችሁ። 5 ሴንቲሜትር ብለን ብንሰይመው እና ያችን 5 ሴንቲሜትር ይዘን በምንሽከረከርበት ሰዓት ይህ ሼፕ ሰርክል ብለን እንጠራዋለን ማለት ነው። መነሻ ነጥብ ብለን ያሰብናትን ደግሞ ሴንተር ብላችሁ ትጠሯታላችሁ ማለት ነው። ሴንተር ማለት ልክ ሀርት ኦፍ ዘ ሰርክል ብላችሁ መያዝ ትችላላችሁ። ሌላኛው ደግሞ እናንተ ጠራችሁ 5 ሴንቲሜትር ያ ምንድነው? ራዲየስ ምናልኳችሁ ራዲየስ ብላችሁ ትጠሩታላችሁ። በመቀጠል ስለ ተርሚኖሎጂዎቹ እናያለን። ተርሚኖሎጂ ማለት ክብን አስመልክቶ ማወቅ ያለብን አንዳንድ ኪዎች ናቸው። እነሱም ደግሞ እስኪ አብረን እናያቸው። ስለ ሴንተር፣ ራዲየስ፣ ኮርድ፣ ዲያሜትር፣ አርክ፣ ሰርከምፈረንስ፣ ኤሪያ፣ ሴግመንት ኤንድ ሴክተር ናቸው ማለት ነው። እሺ ስለ ሴንተር እና ራዲየስ ቅድም ስላየን ቀጥታ ወደ ኮርድ እንግባ። ኮርድ ማለት መነሻውንም መድረሻውንም ክብ ላይ የሚያደርግ ማንኛውም መስመር ኮርድ ብላችሁ ትጠሩታላችሁ። እሱንም ለምሳሌ ያክል ከዚህኛው ጄ እስከዚህኛው ባሰምን ይሄ ኮርድ ይባላል። ነገር ግን ልክ ከዚህ ጀምሬ መሀል ላይ በማቆምበት ጊዜ ያን ኮርድ ልትሉት አትችሉም። ምንጊዜም የክቡን መጀመሪያና መጨረሻ መንካት አለበት። ስለዚህ በክቡ መጀመሪያና መጨረሻ የሚነካ ማንኛውም መስመር ኮርድ ይባላል ማለት ነው። በመቀጠል ዲያሜትር ነው። ዲያሜትር ስንል ዲያሜትር ማለት ኢትስ ዘ ሎንገስት ኮርድ ነው። በቃ በክቡ ላይ የሚሰመር ትልቁ ኮርድ ዲያሜትር ይባላል። ለምሳሌ ከዚህኛው ጀምሬ እስከዚህ ባሰምር ይሄ ዲያሜትር እንለዋለን ማለት ነው። ከሴንተር ተነስተን እስከዚህኛው የምናሰምረው እቺ ራዲየስ ናት እና ሁለቱም ራዲየሶች በምንደምራቸው ጊዜ የምናገኘው ዲያሜትር ይሆናል ማለት ነው። ሶ በቀላሉ ማለት ትችላላችሁ እዚህ ጋር ቱ ራዲየስ አለው ዲያሜትር ማለት ነው። ዘን ስለ አርክ አርክ ማለት በክብ ላይ የሚደረግ ጉዞ ነው። ለምሳሌ እኔ ከዚህ ቦታ ተነስቼ ቀስ ወደዚህ የሚሄድ ከሆነ ይህ አርክ ነው። ወደ ሰርክላችን እንመለስና ለምሳሌ ከዚች ፖይንት ተነስተን ወደዚህ በምንሄድበት ሰዓት ይህ አርክ ይባላል ማለት ነው። በአጭሩ አርክ ማለት በሰርክል ላይ የሚኖረው ጉዞ ማለት ነው። እሺ
በቀጣይ ስለ ሰርከምፈረንስ እናያለን። ሰርከምፈረንስ እንግዲህ ማለት የክብ ዙሪያ ወይም ደግሞ ፐርሜትር ማለት ነው። ስለዚህ አሁን አንድን ክብ ብንዘረጋው ወይም ደግሞ ብንለጥጠው ምን ያህል እዝመት ይኖረዋል የሚለውን የሚያይልን ሰርከምፈረንስ ነው ማለት ነው። ይህንንም ደግሞ 2 ፓይ አር በማድረግ የተለያዩ ሰርከምፈረንሶችን መፈለግ እንችላለን። በመቀጠል ስለ ኤሪያ እናያለን። ኤሪያ ማለት ክቡ የሚያርፍበት ቦታ ወይም ደግሞ ስፋት ማለት ነው። ይህንንም ደግሞ እንዴት እናገኛለን ካላችሁ ፓይ/አር ስኩዌርን በመጠቀም ማግኘት ይቻላል። ቀጣይ ሰርክል እንዴት ሊከፈል ይችላል? ሰርክል በማን ይከፈላል ብለው እናያለን። ሰርክል ለመክፈል 2 አማራጮች አሉ። አንደኛው ኮርድ ነው። ቀጣዩ ደግሞ ራዲየስ ነው። ኮርድን በመጠቀም ደግሞ የምንከፍለው ክፋይ ሴግመንት ተብሎ ይጠራል። ለምሳሌ ይህ ሰርክል ኮርድን በመጠቀም የተከፈለ ክብ ሲሆን ይህም ሴግመንት ነው። ዘንድ አንደኛው አማራጫችን ደግሞ ራዲየስን በመጠቀም የምንከፍለው ክፋይ ነው። ይህ ክፋይ ሴክተር ብላችሁ ልጠሩት ትችላላችሁ። ነገር ግን እዚህ ላይ አንድ ነገር ምላችሁ አንድን ራዲየስ በመጠቀም አንድን ክብ መክፈል አትችሉም። 2 ራዲየሶችን ግን ተጠቅመን የምንከፍለው ክፋይ ሴክተርን እንደሚሰጥ ማወቅ ይቻላል። ይህ አንድ ራዲየስ ነው። ዘንድ ቺማም ደግሞ ሌላኛው ራዲየስ ናት። በ2 ራዲየሶች አንድን ሰርክል መክፈል እንደምንችል እናያለን ማለት ነው። በመቀጠል ስለ ላይን ኦፍ ሲሜትሪ እናያለን። ላይን ኦፍ ሲሜትሪ ማለት አንድን ሼፕ ወይም ደግሞ አንድን ቅርጽ እኩል ወደሆነ ቦታ ማጥረፍ ወይም ደግሞ መክፈል ማለት ነው። ለምሳሌ ይህንን ወረቀት ተመልከቱ። ይህንን ወረቀት ለመክፈል ስንት አማራጮች ይኖሩኛል? ይህንን ወረቀት ለመክፈል 2ኛ አማራጭ አለኝ። መጀመሪያ እንደዚህ አድርጌ ከፈልኩት። እንደምታዩት ይህንን ቅርጽ ሰጥቶኛል። ይህንን ቅርጽ የከፈልኩበት እች የምታዩት መስመር ላይን ኦፍ ሲሜትሪ ብላችሁ ትጠሩታላችሁ። ስለዚህ ይህ ማለት ደግሞ ሬክታንግል ነው። ይህንን ሬክታንግል ልክ እንደዚህ በቁመት እኩል በሆነ ቦታ መክፈል ማለት ነው። ይህንን ስትከፍል ደግሞ ይህንን ወደዚህ በማጠፍ እኩል የሆነ ቅርጽ ታገኛላችሁ። ሌላኛው ደግሞ 2ኛ አማራጭ አለ። ይሄኛው አማራጫችን እንደዚህ አድርጎ ማጠፍ ይሆናል። ይህንን የምታዩት ክፍል እቺ ላይን ኦፍ ሲሜትሪ ናት። ስለዚህ እዚህ ጋር እንደምታዩት ይህንን ሬክታንግል እንደዚህ አድርገን ብንከፍለው 2 አማራጮችን ተጠቅመን አንድን ሬክታንግል ለ2 ከፍለናል ማለት ነው። በመቀጠል ስለ ቀሪዎቹ ሲሜትሪ ኦፍ ሼፖች እናያለን። እነዚህ ሼፖች እነማን ናቸው ስንል የመጀመሪያው ሬጉላር ሄክሳጎን ነው። ሬጉላር ሄክሳጎን የምንለው 6ቱም ጎኖቹ እኩል የሆነ ሼፕ ሲሆን ይህንን ሼፕ ደግሞ 6 ላይን ኦፍ ሲሜትሪዎችን በመጠቀም እንከፍለዋለን ማለት ነው። ደን ሬጉላር ፔንታጎን ነው። ሬጉላር ፔንታጎን ስንል 5ቱም ጎኖቹ እኩል የሆነ ሼፕ ነው። ይህንን ሼፕ ደግሞ 5 ላይን ኦፍ ሲሜትሪን በመጠቀም መክፈል ይቻላል። አፍተር ስለ ስኩዌር እናያለን። ስኩዌር ስናይ ሁላችንም እንደምናውቀው ስኩዌር 4 ጎኖች ያሉት ሲሆን ይህን ሼፕ ደግሞ 4 ላይን ኦፍ ሲሜትሪ በመጠቀም መክፈል ይቻላል። ስለዚህ ስኩዌር 4 ላይን ኦፍ ሲሜትሪዎችን በመጠቀም መከፋፈል ይቻላል። ደን ስለ ኢኩዊላተራል ትራያንግል እናያለን። ኢኩዊላተራል ትራያንግል የምንለው 3ቱም ጎኖቹ እኩል የሆነ የጎነ 3 ክፍል ነው። ይህ ጎነ 3 ክፍል ደግሞ 3 ላይን ኦፍ ሲሜትሪ በመጠቀም መከፋፈል ወይም ደግሞ ማጠፍ ይቻላል። አፍተር ዛት ሬክታንግል ቅድም እንዳየነው 2 ላይን ኦፍ ሲሜትሪ በመጠቀም ማጠፍ ወይም ደግሞ መክፈል ትችላላችሁ ማለት ነው። ዘን አይሶስለስ ትሪያንግል ይህ ትሪያንግል ደግሞ ሁለቱም ጎኖቹ ወይም ደግሞ ሁለቱም ሳይዶቹ እኩል የሆነ የጎነ 3 ክፍል ሲሆን ይህ የጎነ 3 ክፍል ደግሞ 1 ላይን ኦፍ ሲሜትሪ በመጠቀም መክፈል ወይም ደግሞ ማጠፍ ይቻላል። ደን ፓራሊሎግራም የምንለው ደግሞ 4ቱም ጎኖቹ እኩል ያልሆነ ወይም ደግሞ የተዛነፈ የቅርጽ አይነት ነው ማለት ነው። ይህ የቅርጽ አይነት ደግሞ ለምሳሌ ያክል እንደዚህ አድርገን ብንመለከተው ይህ ፓራሊሎግራም እንለዋለን ማለት ነው። ይህም ፓራሊሎግራም ደግሞ ምንም አይነት ላይን ኦፍ ሲሜትሪ የሌለው ሼፕ ነው። ዘን ትልቁና ዋነኛው ጥያቄው ሰርክልስ
ምን ያህል ላይን ኦፍ ሲሜትሪ በመጠቀም መከፋፈል ወይም ደግሞ ማጠፍ ይቻላል የሚለውን እናያለን። ሰርክልን ስናይ ለምሳሌ አብረን እንመልከት። ይህ ሰርክል ነው ብላችሁ አስቡት። ሰርክል ለመባል ሴንተር ኦፍ ፖይንት ወይም ደግሞ ሴንተር ያስፈልገናል። ስለዚህ በዚች በምታዩት ሴንተር ወይም ደግሞ ፊክስድ ፖይንት የሚያልፉ ላይን ኦፍ ሲሜትሪ ወይም እንደዚህ አድርገን አንድ ላይን ኦፍ ሲሜትሪ እንሳል። ይህንን ላይን ኦፍ ሲሜትሪ እችን ክባ መጣችሁ ወደዚህ በምታደርጉበት ሰዓት ማጠፍ ትችላላችሁ ማለት ነው። ሌላስ አማራጭ አለኝ። እንደዚህ አድርጌስ ማጠፍ እችላለሁ ማለት ነው። ሌላኛውስ ከዚህ ላይ መጨመር ከፈለጋችሁ እንደዚህ አድርገን መክፈል ይቻላል። አይ ሌላኛው አማራጫችን እስካላችሁ እንዲህ ማድረግ ትችላላችሁ። ብቻ እዚህ ጋር መረዳት ያለብን ነገር ሰርክል ላይ ብዙ የሆኑ ላይን ኦፍ ሲሜትሪዎችን በመሳል ወይም ደግሞ በመስጠት መቆራረጥ ወይም ደግሞ መከፋፈል እንደሚቻል ነው። ሶ ሰርክልስ ሃቭ ኢንፋይናይትሊ ላይን ኦፍ ሲሜትሪ አለው እንላለን ማለት ነው። እሺ አሁን የምናየው ደግሞ ኢንስክራይብድ እና ሰርከምስክራይብድ ምን ማለት እንደሆኑ ይሆናል። የመጀመሪያው ኢንስክራይብድ ነው። ኢንስክራይብድ ሲባል ሸፕ ኢዝ ኢንሳይድ ማለት ነው። ያ ቅርጽ ወይም ውስጥ እንዳለ ሆናችሁ ነው የምታስቡት። ለምሳሌ ስኩዌር ኢንስክራይብድ ሰርክል። ስኩዌር ኢንስክራይብድ ሰርክል ማለት ስኩዌር ኢዝ ኢንሳይድ ኦፍ ሰርክል ማለት ነው። ይህ ምንድን ነው? ስኩዌሩ በሰርክል ይከበባል የሚለውን ነገር ለማየት ነው። ለምሳሌ መጀመሪያ ስለዚህ እዚህ ጋር ለማለት የፈለግነው ሰርክሉ እንደሚቀድም ለማሳየት ነው። እቺ ሰርክል ናት ብላችሁ አስቡት። በሰርክል ውስጥ ምን ይኖራል? ስኩዌር አለ ማለት ነው። ሶ ስኩዌር ኢንስክራይብድ ኢን ሰርክል የሚለው እናያለን። ይህኛው ደግሞ ሰርክል ኢንስክራይብ ስኩዌር። ይህ ምንድነው ስንል ሰርክሉ በስኩዌሩ ይከበባል ማለት ነው። ሶ ምንድነው እዚህ ጋር መጀመሪያ መቅደም ያለበት ስኩዌር ትስሉና ከዛ በኋላ ሰርክል ውስጥ ይሆናል ማለት ነው። ሶ ሰርክል ኢዝ ኢንሳይድ ኦፍ ስኩዌር ማለት ነው። በመቀጠል የምታዩት ሰርከምስክራይብድ ነው። ሰርከምስክራይብድ ምንድነው ስንል ቃሉ የመጀመሪያው ሰር የሚለውን ቃል እናያለን። ወይም ሰር ስንል ሰርክል ማለት ነው። ስለዚህ ሰርክል ጎዝ አራውንድ ኤ ሼፕ፣ ሰርክሉ በሼፕ ይሆናል ማለት ነው። ለምሳሌ ስኩዌር ሰብስክራይብ ዊዝ ሰርክል። ይህ ምንድነው? ስኩዌሩ በሰርክሉ ተከቧል ማለት ነው። ይህ ስኩዌር ነው። ስለዚህ እንደተከበበ እናያለን ማለት ነው። ይሄ ሰርክል ሰብስክራይብ የሚለውን ነገር ያሳየናል። አሁን ደግሞ ኢንተራንስ ኤግዛም ላይን ኦፍ ሲሜትሪን ተመልክቶ ምን አይነት ጥያቄ ሊወጣ ይችላል የሚለውን አብረን እንመልከት። የመጀመሪያው ጥያቄ ላይን ኦፍ ሲሜትሪ ስኩዌር ኢንስክራይብ ሰርክል። ይህ ምንድነው? ስኩዌሩ በሰርክል ውስጥ በሚከበብበት ጊዜ ስንት ላይን ኦፍ ሲሜትሪ አለው ነው። ሁለተኛው ጥያቄ ላይን ኦፍ ሲሜትሪ ሬክታንግል ኢንስክራይብ ሰርክል። ይህ ደግሞ ሬክታንግል በሰርክል ቢከበብ ምን ያህል ላይን ኦፍ ሲሜትሪ ይኖረዋል ነው። ስለዚህ ቅድም በተነጋገርነው ላይን ኦፍ ሲሜትሪ ስኩዌር ኢንስክራይብ ሰርክል ስንል ስኩዌር ስንት አይነት ላይን ኦፍ ሲሜትሪ አለው ብለናል? አራት ላይን ኦፍ ሲሜትሪ አለው። ሰርክል ደግሞ በጣም ብዙ የሆነ ኢንፋይናይትሊ ላይን ኦፍ ሲሜትሪ አለው ማለት ነው። ሶ እዚህ ጋር መልሱ 4 ነው ወይስ ኢንፋይናይት? በቀላሉ ሳትወዛገቡ ትንሽ የሆነው ላይን ኦፍ ሲሜትሪ ትወስዳላችሁ። እሱ ማን ነው? 4 ብላችሁ ትመልሳላችሁ። ሌላኛው ጥያቄያችን ደግሞ ሬክታንግል ላይን ኦፍ ሲሜትሪ ኢን ሬክታንግል ኢንስክራይብ ሰርክል ይለው ነው። ሬክታንግል ደግሞ 2 ላይን ኦፍ ሲሜትሪ አለው። እሺ ስለዚህ ሰርክል ደግሞ ኢንፋይናይት የሆነ ላይን ኦፍ ሲሜትሪ አለው ማለት ነው። ሶ ከሁለቱ ማንን ልውሰድ? ትንሽ የሆነው 2 ነው። ስለዚህ በአጭሩ እንደዚህ አይነት ኢንትራንስ ኤግዛሞች በሚገጥሟችሁ ሰዓት ላይን ኦፍ ሲሜትሪያቸውን ወይም የሚያንሱትን ላይን ኦፍ ሲሜትሪ ተናግረን እንመልሳለን ማለት ነው። በዚህ ቪዲዮ ላይ የተማርነውን ነገር ላስታውሳችሁ። የመጀመሪያው ዴፊኒሽን ኦፍ ሰርክል ነው። ሰርክል ምንድን ነው የሚለውን ጽንሰ ሀሳብ አይተናል።
እንዲሁም ደግሞ በቀጣይ ስለ ሰርክል ተርሚኖሎጂ ወይም ደግሞ ሰርክልን አስመልክቶ ማወቅ ያለብን ነገሮችን አይተናል። የመጨረሻው ደግሞ ያየነው ነገር ላይን ኦፍ ሲሜትሪ ነው። ላይን ኦፍ ሲሜትሪ ስንል አንድን ክብ እኩል እንዴት እንደምንከፍል አይተናል ማለት ነው። እስከዛው ድረስ የተለያዩ ጥያቄዎች፣ ሀሳቦች ያልገባችሁ ነገር ካለ በኮሜንት መስጫው ላይ መስጠት ትችላላችሁ። በቀጣይ ደግሞ ስለ ኮርድ ባህሪያቶች እንዲሁም ደግሞ ኮርድን አስመልክቶ ማወቅ ያለብን ነገር እናያለን። ለማንኛውም አብሬያችሁ የቆየሁት እኔ ሶስና ምሻው እባላለሁ። በሚሊኒየም ፕሮግረስ አካዳሚ 10ኛ ክፍል ተማሪ ነኝ። ሆያ ሁኚ ነገን ዛሬ ላይ እንገንባ። እስከዛው ቻው።